በኢራንና በአሜሪካ መካከል አዳዲስ እየወጡ ያሉ አሳሳቢና አስደንጋጭ መረጃዎችን ይዘን ቀርበናል። በሚወጡ መረጃዎች ኢራን ሃይፐርሶኒክ ሚሳኤሏን ወይንም ከድምፅ ፍጥነት የሚበልጠውን ሚሳኤል መጠቀሟም ብዙዎችን እያነጋገረም ይገኛል። ከዚህም በተጨማሪ ብዙ አበሾች ይገኙበታል ተብሎ በሚገመተው በቤይሩት አካባቢም ኢራን ያደረገችው ድብደባም ብዙዎችን እያሳሰበም ይገኛል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም ከኩዌቱ ልዑል ጋር ባደረጉት የስልክ ጥሪ ጥቃቱን አጥብቀው ማውገዛቸውም ተሰምቷል። በዝርዝር ይዘነዋል። ወደ መረጃዎቹ አለፍን። ዓለምን ያስጨነቀው የእስራኤልና ኢራን መካከለኛው ምስራቅ ጦርነት አፋፍ ላይም ደርሷል እየተባለ ነው። በቅርብ ጊዜ ወዲህ የእስራኤልና አሜሪካ ኃይሎች በኢራን ውስጥ ባሉ ኢላማዎች ላይ ከፍተኛ ወታደራዊ ጥቃቶችንም ከፍተዋል። ይህም በጦርነቱ ውስጥ ከፍተኛ መባባስንም ፈጥሯል። እነዚህም ተግባራት በኢራን የደህንነት ጣቢያዎችና ቁልፍ የትዕዛዝ ማዕከላት ላይ የአየር ድብደባዎችንም ያካትታሉ። የእስራኤል ባለስልጣናት ዓላማው የኢራን ወታደራዊ አቅምን ማዳከምና የወደፊት ጥቃቶችን መከላከልም ነው ሲሉም ተናግረዋል። በምላሹም ኢራን በእስራኤል ላይ ብቻ ሳይሆን በአሜሪካ ወታደራዊ ካምፖችና በጎረቤት ሀገራት በሚገኙ ክልላዊ መሰረተ ልማቶች ላይ ባደረሱት የሚሳኤልና የሰው አልባ አውሮፕላኖች ጥቃትም አጸፋ ምላሿንም ወስዳለች። ይህም በመካከለኛው ምስራቅ ሰፊ አለመረጋጋትንም ፈጥሯል። በዓለም አቀፍ ደረጃም ይሄ ግጭት ውግዘትንና ስጋትንም ቀስቅሷል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በአስቸኳይ ወደ ስብሰባ ገብቷል። የዓለም መሪዎች ዲፕሎማሲያዊ ጥረቶችን ካልተሳኩ ጉዳዩ ወደ ሰፊ ክልላዊ ጦርነት ሊሸጋገር እንደሚችልም አስጠንቅቀዋል። ይህ በእንዲህ እንዳለ እንደ ሳውዲ አረቢያ ያሉ ሀገራት የኢራን ዲፕሎማቶችን በግዛታቸው ላይ የተፈጸመውን ጥቃት ተከትሎም ጠርተው በባህረ ሰላጤው አካባቢ ያለውን ዲፕሎማሲያዊ ውጥረትም አጉልቶ አሳይተዋቸዋል። በሁለቱም ወገኖች ላይ በመቶዎች የሚቆጠሩ ጉዳቶች እንዳሉ ሪፖርቶችም ገልጸዋል። ወታደራዊ ሰራተኞችንና ሰላማዊ ሰዎችን በአድማና በሚሳኤል ጥቃት የተጎዱም ናቸው። ግጭቱ የጉዞና የኢነርጂ ገበያዎች ላይም በተለይም በሆርሙዝ ስትራቴጂካዊ የባህር ዳርቻ አካባቢ ለዓለም አቀፍ የነዳጅ ማጓጓዣ ቁልፍ መንገድ የሆነውንም ዝግ አድርጎታል። በተያያዘ ዜናም ኢራን ለምን ቀይ ባንዲራ ሰቀለች ሲሉ ብዙዎች እየጠየቁም ይገኛሉ። ኢራን ከጊዜ ወደ ጊዜ በጃጋራን ሞስክ ላይ ቀይ ባንዲራ መስቀሏ የተለመደ ሆኖ ተገኝቷል። ይህ በተለምዶ ከሀዘንና ከበቀል ጋር የተያያዘ ምልክት እንዳለው ይነገራል። ትርጉሙም ይህ ቀይ ቀለም በሺአ እስልምና ባህል ውስጥ የፈሰሰ ደምና የተፈጸመ ግፍ ምልክትም ተደርጎ ይወሰዳል። እንዲሁም መበቀል ወይም ፍትህ እንፈልጋለን የሚልም ጠበቅ ያለ መልእክት እንዳለውም ይነገራል። በአብዛኛው ጊዜ ኢራን ከእርሷ ወይም ከአጋሮቿ ጋር ጥቃት ሲፈጸምባት ይህን ባንዲራ ትሰቅላለች። ይህም የፖለቲካና የሃይማኖት ምልክት ነው። የመደበኛ ኢራን ብሔራዊ ባንዲራም አይደለም። ለዚህም ነው የኢራን ታዋቂ መሪ አያቶላ አልከሚኒ ከተገደሉ ቀን በኋላ ይህን ምልክት ሰቅለው መበቀል እንደሚፈልጉና ፍትህን እንደሚፈልጉ ድምፃቸውን እያሰሙ የሚገኙት። ይህ ቀይ ባንዲራ በሺያ እስልምና ባህል ውስጥ ከፍተኛ ምልክት እንዳለውም ይነገራል። የፈሰሰ ደም እስካሁን እንዳልተበቀሉትና የሀዘን የመስዋዕትነትና የፍትህ ጥሪ ምልክት ተደርጎም ይወሰዳል። ባንዲራው በሚሰቀልበት ጊዜ ወደ ውስጥም ወደ ውጭም ጠንካራ ምልክት እንዳለውም ይነገራል። ይህ ድርጊት አዲስ አይደለም። እንደ አውሮፓውያን አቆጣጠር 2020 በጥር ወር የኢራን ከፍተኛ ወታደራዊ አለቃ ጄኔራል ቃሲም ሱሌይማን በአሜሪካ የአየር ጥቃት ከተገደለ በኋላ ተመሳሳይ ቀይ ባንዲራ ተሰቅሎም እንደነበር ይታወቃል። ይህም በኢራንና በአሜሪካን መካከል ካሉ ከፍተኛ ውጥረቶች መካከል አንዱንም ያሳያል። ባንዲራው በክልሉ ውስጥ ውጥረት በሚጨምርበት ጊዜም ዳግም ተመልሶ መሰቀሉም ታይቷል። ይህም ኢራን እርምጃ ለመውሰድ እንደምትችልና ለተቃዋሚዎቿም ከባድ የሆነ ማስጠንቀቂያ ልታሳይ እንደፈለገችም ተገምቷል። እስካሁን ድረስ የሚከተለውን እርምጃ በግልጽ ኢራን ባትገልጽም የፖለቲካ ባለሙያዎች ግን ምልክቱ ግልጽ እንደሆነም ተናግረዋል። ኢራን ክስተቱ ላይ ቀይ መስመር እንደተሻገረ ምልክቶችን እያሳየችም ነው ብለዋል። አሁን ዓለም በእጅጉ ትኩረትን ሰጥቶም እየተከታተለ ይገኛል።
ቀጣዩስ እርምጃ ምን ይሆን የሚለው ብዙዎችን እያሳሰበ ይገኛል። ከስር ተከታትለን የምናቀርብላችሁ ይሆናል። አብራችሁን ሁኑ። በሌላ መረጃ ኢራን በቅርቡ በኩዌት ስላደረሰችው ጥቃት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስተያየታቸውን ሰጡ። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በጉዳዩ ላይ ትኩረትን ሰጥተዋል። ከኩዌት ልዑል ጋር ባደረጉትም የስልክ ጥሪ ጥቃቱንም አጥብቀው አውግዘዋል። የኩዌትን ሉዓላዊነትና ዓለም አቀፍ ሕግን በግልጽ መጣስ ሲሉ ጠቅላይ ሚኒስትር አብይ አህመድ ብሔራዊ ድንበሮችን የማስከበር አስፈላጊነትንም አሳስበው ኢትዮጵያ የኩዌት የራሷን የመከላከል መብት እንደምትደግፍ ገልጸው የትኛው ሀገር ሉዓላዊነቱ መለካት እንደሌለበትም አመልክተዋል። ይህ አቋም በባህረ ሰላጤው አካባቢ ያለውን የግዛት አንድነት እንዲከበር የሚጠይቁትን የበርካታ ዓለም አቀፍ መሪዎችም ምላሽም ያሳያል ተብሏል። በአካባቢው ግጭቶች እየተባባሱ ሲሄዱ ዓለም በቅርበት ይከታተላል። የኢትዮጵያ ድምፅ ምንም እንኳን በጂኦግራፊያዊ አቀማመጧ ቢርቅም ለዓለም አቀፍ ሕግና ዲፕሎማሲያዊ ቁርጠኝነትንም ያሳያል። የጠቅላይ ሚኒስትር አብይ አህመድ መልእክት ከጦር ሜዳ ርቀውም ቢሆን የዓለም ትኩረትና ዲፕሎማሲያዊ ወሳኝ እንደሆነም አሳይተዋል። ውድ አድማጮቻችን ለጊዜው የነበሩ መረጃዎች ይህን ይመስላሉ። ፈጣንና ታማኝ መረጃዎች ከፈለጋችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ቸር ተመኘን።